አለበት። የተለያዩ ከለር ኮምቢኔሽኖች አሉበት። ቆንጆና የሚያምር ካሜራ ላይ አላቀም ካሜራ ናችም ሰርታልካ 15 ሺህ ብር ናት። እቺ ልብስ ከዚህ በፊት ሰርቻታለሁ። እንደውም አሁን ላይ ቀንሳሉ እንጂ 24 26 ሺህ ነበር የተሸጣችው። አሁን ላይ ደግሞ ዳግመኛ ትንሽ ቀነስ ስላለ ከስተመሪ ባዘዜ መሰረት ነጠላዋን መጣችው። ሽመና ጋር ነው ያለው፣ ሸማኔ ጋር ያለው 18 ሺህ ብር እነሱ የፈለጉት ከአንገት በላይ እነሱ ፈልጉት ዲዛይን ሰርተን 18 ሺህ ብር ነው ነጠላዋ። እንዳጋጣሚ ከስተመሪ ያው በአስቸኳይ እንዲሰራ ስለፈለገች ነጠላ ሸማኔ ጋር ነው አልመጣም። ይሄንን ይሸፈናል፣ ይሄንን ውስጡን ጋር እንሸፍናለን። የሚያምር ልብስ ነው። ከዚህ በፊት ሰርቻለሁ በ24ም በ23ም በ25ም ሰርቻለሁ። አሁን ላይ ግን ቆንጆ ዋጋ ነው 18 ሺህ ብር። ለተለያየ ፕሮግራም የሚሆን ዝም ያለ ቆንጆ በደንብ የተመታ መነን ነው። ውስጡ ይሄ ፈርጥ ስራ የሚባል ነው። የመነኑ እንትን ፈርጥ ስራ የሚባል ነው፣ ጨራሮ የሚባል ስራ አለ። እሱ ልብስ ነው፣ በጣም ያምራል። በቀጣይ ደግሞ ይሄንን የመሰለ ቆንጅዬ ልብስ ይዤ መጥቻለሁ። ለክርስትና፣ ለሽምግልና፣ ለእናቶች ሰርፕራይዝ ማድረግ የሚፈልግ አሁን እዚህ ጋር ቆንጅዬ መነን ነው። የሚያምር ነው። ሁለት አይነት መነን ነው። በጣም የሚያምር ቆንጆ ምጥት ያለ ጽድት ያለ ልብስ ነው። እንግዲህ በጣም የሚያምር ነው። ዲዛይኑ ራሱ በጣም ጨራሮ የሚባል ስራ ነው። የሚያምር ቆንጆ ልብስ ነው። ከአንገት በላይ እነሱ በፈለጉት ዲዛይን ለተለያዩ ፕሮግራም መሆን ይችላል። ለሽምግልና መሆን ይችላል። ለግሩፕ መሆን ይችላል። እነዚህ ከተፈለገ በትዕዛዝ ከሆነ መውጣት ይችላል። የማይፈልግ ሰው ካለ ይሄ ከአንገት በላይ ተሰርቶ ጥንቅቅ ተናቆ 33 ሺህ ብር ነው። ነጠላዋም ከዚቹ የወጣች ናት። የምታምር ናት። የሚያምር ነው። ይሄ ቆንጆዬ ልብስ ነው። ዝንጥ የሚያደርግ የሚያዘንጥ ነው። ቀጣይ ደግሞ ቺማዋ የምታምር ቆንጆ በጣም ልዩ የሆነች ጥበብ ነች። ጥጥ ተደርጋ የተሰራች የምታምር ሁለት አይነት ልብሷ ለእናት ዝም ያለ የሚያምር ነው። ለክርስትናም፣ ለአጃቢም፣ ለተለያየ ለግራጁዌሽን መሆን ይችላል። ለአስመራቂነትም ለተለያየ ፕሮግራም መሆን የሚችል የሚያምር ጽድት ያለ ልብስ ዝልጥ የሚያደርግ የማይሰለች ልብስ ሁሌ የምትለበስ የምታምር ልብስ ነች። ነጠላዋም እችም ነጠላዋ እንግዲህ ሸማኔ ጋር ያለው ትዕዛዝ ስለሆነ ትዕዛዝ ሲሆን ቀድመን ቀሚሱን ወስድና ከአንገት በላይ መሰርተን ስለምንጠብቃቸው ነጠላዋ ሸማኔ ጋር ናት። የምታምር ቆንጆ ልብስ ናት። አሁን ከስተመር ያዘዘችኝ ለግራጁዌሽን ነው። የግራጁዌሽን ለልጇ እንደምታስመርቅላት ለእሷን ያዘዘችኝና የምታምር ስናት ተሰርታ ከአንገት በላይ ጥቅቅ ብላ አልቃ 32 ሺህ ብር። ይቺና ይቺ ተመሳሳይ ናት። ዲዛይን ተቀይሮ የተሰራ ነው። ይሄኛው ደረጃ አለው፣ 3 ደረጃ አለው። ከስተመሪ ግን በዚህኛው ነው የፈለገችውና ይሄኛው በትልቁ ሰርቻለሁ። ትልቅ ጥበብ ወደ 50-45 የሚደርስ ሰርቻለሁ። ይቺ በትዕዛዝ ስለተሰራች ነው። ይሄኛውና ይሄ ማለት አንድ ነው። የከለር ልዩነት ነው እንጂ አንድ ናቸው። እዚህ ጋር ደረጃ የለውም። ይሄ እንደገና አነስ ያለች ናት። ከለርም ልዩነት አላቸው እንጂ አንድ አይነት ዲዛይን ናቸው። ሁለቱም ተመሳሳይ ነው። ዋጋው የሚጨመረው 33 የሆነው ደረጃ ስላለው ነው። ማዘዝ ይቻላል። አንድ 2 3 ትንሽ
እሺ ተመልካቾች አሁን ደግሞ ቀለል ያለች ቀጠን የምትባል ነች። የምታምር ፒንክ ከለር ናት። የምታምር ዲዛይን ውስጥ ያላት መስቀሏ መስቀሏ የምታምር ናት። ውስጥ 6 አርብ ናት። ግን አንድ አይን ነው ልብሱ፣ 2 አይን አይደለም፣ አንድ አይን ነው። እቺ ከወገብ በላይ ተሰርታ አልቃ በፈለጉት አሁን ይቺ ቀጭን ከአንገት በላይ ቀጭን ሆና በወራጅ ተሰራ በጣም ታምራለች። ይቺኛዋ ትሸፈናለች። ያችንፋ ደብል ፌስ የሚባለው እንደው ከተፈለገ በዚህ መሰራት ይችላል፣ በዚህ መሰራት ይችላል። ደብል ፌስ ናት። በቀጭን በወራጅ የምትሰራች በጣም ታምራለች። ነጠላዋም ከዛች ወጣችለት ልጅ አይነት ናት። አንዷ አርብ ናት። መስቀሏ በጣም የምታምር ልብስ ነች። እቺ ቀለል ያለች ለቤተ ክርስቲያን የምትሆን ዘውትር ሁሌ የምትለበስ ልብስ ቀለል ያለች ልብስ ናት። እቺ ተሰርታ አልቃላት ከወገብ በላይ እነሱ በፈለጉት ዲዛይን ሰርቶ አልቆ 12 ሺህ ብር። እቺም ቀጠን የምትባል ከጨጥ ድረስ የምትባል ናት። የምታምር ልብስ ነች። 6 አርብ ናት። 46 ነው። ነጠሏን እንደምታያት ትንሽ ቀጠን ያለች ናት። የምታምር ልብስ እቺም አንገት በላይ እነሱ የፈለጉት ቆንጆ ልብስ ናት። ቀለል ብላ ሁሌ የምትለበስ የማይሰለች አይነት ከለር ነው ያለው። የተለያዩ ኮምቢኔሽን እንትኖች አሉት ውስጡ እዚህ አይናቸው የሚያማምሩ አሉ። እቺም ቀጠን ባለ በወራጅ የምትሰራ ታምራለች። እንደ ከስተመር ፍላጎት ከወገብ በላይ እነሱ የፈለጉት ዲዛይን ሰርተን 14 ሺህ ናት።